ሰላም ሰላም ውድ የአዲስ ፕላስ ቻናል ቤተሰቦቻችን እንደምን አላችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ዛሬ በአዲስ ቻናል እንግዲህ ተገኝቻለሁኝ። ያው በዚህ ቻናል ብቅ ያልኩበት ምክንያት አንዳንድ ስራዎችን በዚህ ቻናል ላይ ለመስራት ነው። ያው ከዛ በፊት ግን ውድ ቤተሰቦች ሁሌም እንደምንለው ሁሌም እንደማደርገው ከምንም ነገር በላይ ፈጣሪ ይመስገን እላለሁኝ። ከዛ በመቀጠል ደግሞ ለኔ እዚህ ቦታ ላይ መገኘት ዋናውን የአንበሳውን ድርሻ ወሳጅ እናንተ ውድ ቤተሰቦቻችሁ ናችሁና ከልቤ ለምታሳዩኝ ፍቅር ለኔ ላላችሁ ኮሚትመንት ሁሉንም ነገር እንግዲህ ከልቤ ላመሰግናችሁ ፈልጋለሁ። ውድ ቤተሰቦች ያው ሁላችሁም በያላችሁበት ሆናችሁ አይዞህ ዳንዬ በርታ፣ ያለው ችግር ያልፋል፣ የገጠመ ችግር እንግዲህ በሰላም ይጠናቀቃል እያላችሁ ታበረቱኛላችሁ። ውድ ቤተሰቦች ከምንም በላይ ለሰው ልጅ አለኝታ መኖር ማለት ያው ነገሮችን ለማድረግ አንዳንድ ስራዎችንም ለመስራት እንግዲህ ውድ ቤተሰቦች ሞቲቭ ነው የሚሆነንና በዚህም ምክንያት ውድ ቤተሰቦች ምንም አይነት ችግር ቢመጣ እንድጋፈጠው፣ ምንም አይነት ፈተና ቢመጣ እንግዲህ ከዚህ ፈተና እንዳልፍ የእናንተ ድርሻ እንግዲህ ላቅ ያለ ነውና ውድ ቤተሰቦች ከልብ አመሰግናለሁኝ። ማለት ሁላችሁም በያላችሁበት ፈጣሪ የልቦናችሁ መሻት ይፈጽመው ላለሁኝ። ሲቀጥልም ደግሞ ያው ሩቅ ምስራቅ ያላችሁ በአሜሪካም በአውሮፓም በተለያዩ አረብ ሀገራትም እንዲሁም ደግሞ እዚሁ ሀገር ውስጥም የምትገኙ ተመልካቾቻችን እንግዲህ እስካሁን ያሳያችሁኝን ድጋፍ እንግዲህ አጠናክራችሁ በመቀጠል አለኝታችሁን እንግዲህ እንድታሳዩኝ በዚሁ እንድትቀጥሉ ለኔም ብርታትና ኩራት ውድ ቤተሰቦች ኩራት እንድትሆኑኝ ነው የምፈልገው። ስለዚህ አሁን እዚህ ቦታ ላይ ወደ ተገኘሁበት ወደ ዋናው ምክንያት ስንሄድ እንግዲህ ውድ ቤተሰቦች ከአንድ እንግዳ ጋር ነው ያለሁት። ያው ይሄ ወንድሜ ውድ ቤተሰቦች እንግዳ ለኔ እንግዳ አይደለም። ያው እንግድነቱ ለእናንተ ነው የሚሆነው። ምክንያቱም ከዚህ በፊት አይታችሁት አታውቁም። በካሜራ ፊት ለፊት እንግዲህ አይታችሁት ስለማታውቁ ያው አዲስ ነው ለእናንተና ግን ለኔ ውድ ቤተሰቦች ከሚባለው በላይ ብዙ ፈተናን ከኔ ጋር ያየ ሰው ነው። ብዙ ስራዎችን ከካሜራ ጀርባ ሆኖ ይሰራልኝ የነበረ ሰው ነው ማለት ነው። እሱን ከዚህም በኋላ እንግዲህ እዚህ ቦታ ላይ ያመጣሁት አንዳንድ ስራዎቻችንን አብረን ለመስራት ያው ከዚህ በፊት በነበረን ቪዲዮቻችንም እንግዲህ እንደተናገር ነው እኔም ወንድሜ ሚኪም እንግዲህ አንድ ላይ በመሆን ገለጻ አድርገንላችሁ ነበር። ያው ለረጅም ጊዜ አንድ ላይ ሰርተን አናውቅም። ይህም የሆነው ደግሞ ተከፋፍለን ኬዞችን መያዝ አለብን፣ ለተለያዩ ሰዎች ችግር መድረስ አለብን ብለንም ስላሰብን ነበረ። ያው ለዛ ነው ረጅም ጊዜ አንድ ላይ ሆነንም ያልሰራ ነው። ከዚህም በኋላ ደግሞ የሚቀጥለው ይህንን ሆነ ውድ ቤተሰቦች። ስለዚህ አሁን እያደረግነው ያለነው ነገር ሁላችንም በየፊናችን መስራት ያለብንን ስራ እንድንሰራ እንግዲህ ተከፋፍለን የሚመጡትን ብዙ ኬዞች እንግዲህ በአጭር ጊዜ እንግዲህ ለመጨረስ እቅድ ይዘን እንግዲህ እየተንቀሳቀስን እንገኛለን ውድ ቤተሰቦች። ስለዚህ ከዛም እቅዶቻችን ማስፈጸሚያ ከሚሆኑ ቦታዎች አንዱ ይሄ አዲስ ፕላስ ቻናል እና አሁን ወደ ካሜራ ፊት ለፊት ይዤ የመጣሁት ባልደረባዬ እንግዲህ ዮሴፍ ይሆናሉ ማለት ነው። እንግዲህ ከዮሴፍ ጋር ከዚህ በኋላ በዚህ ቻናላችን እንግዲህ አንዳንድ ስራዎችን አብረን የምንሰራ ይሆናል። ወደ ካሜራ ፊት ለፊትም ወጥቶ ብዙ ጉዳዮችን አብሮኝ እንዲገድል ለእናንተም ያለውን ነገር ገለጻ እንዲያደርግ እሱም የራሱን የሆነ ኬዝ ይዞ እንዲሰራ አንዳንድ ስራዎችን እንግዲህ እየተነጋገርን ያለ ነውና አሁን ላይ ለማስተዋወቅም እንዲሁም ደግሞ አንዳንድ ነገሮችንም ለማውራት ነው እዚህ ጋር የተገናኘ ነው ውድ ቤተሰቦች። በቀጥታ ወደ ዮሴፍ አልፋለሁ ማለት ነው። ያው ጆሲዬ ረጅም ሰዓት አወራሁኝ፣ በጣም ይቅርታ። እንኳን ደህና መጣ። እንኳን ደህና ቆየኝ ዳንዬ። እሺ ውድ ቤተሰቦች እንግዲህ ዮሴፍ ማለት ያው ቀድምም በትንሹ ተናግሬዋለሁኝ። አብሮኝ ሲሰራ የነበረ ሰው ነው። ብዙ ጉዳዮችን ከካሜራ ጀርባ ሆኖ ሲገድልልኝ የነበረ ሰው ነው። ያው በቅርቡ የተፈጠሩትን ነገሮች ሁላችሁም እንደምታውቁት ነው። ከወንድሜ በረከት ጋርም በመሆን እንግዲህ ከካሜራ ጀርባ እላይታች ደፋ ቀና ሲል የነበረ ሰው ነው። ያው የእስር ቤቱን ኬዝ አለ፣ ሁሉንም ስራ እንግዲህ ሲሰራ የነበረ ልጅ ነው እና እስቲ እንዴት ነው የነበረው ነገር? ያው እኔም ከእስር ቤት ከወጣሁኝ በኋላ ይህንን ሰሙን ትንሽ ግርግር አለ በመሃል፣ እንዲሁም አንተም እያገዝከን ትገኛለህና እስቲ ስላለው ነገር አንዳንድ ነገር ብትለን። ዳኒ ያው እንግዲህ ውለታን መቼም እግዚአብሔር ይክፈል ነው የምለው። እግዚአብሔር እንግዲህ ውለታን ይክፈል ነው የምለው።
ያው ለተመልካቾች ምን ያው እንግዲህ ውድ ተመልካቾቻችን እንግዲህ ማታውቁት ነገር ብዙ ነገር አለ ስለ ዳኒ። ዳኒ ማለት እንግዲህ እኔ እናቴ በታመመች ሰዓት 150 ሺህ ብር ወደዛ የሚጠጋ ገንዘብ ለሕክምና ለእናቴ ያወጥቷል። በጣም እግዚአብሔር ይስጥልኝ። በዚህ አጋጣሚ በደንብ ላመስግን። ይሄ እኮ ማለት እንዲህ ካሜራ ፊት ለፊትም ሊነገር የሚገባ ነገር አይደለም። እንግዲህ ውድ ተመልካቾቻችን እንድታውቁ ብዬ ነው እንጂ ይሄ ዳኒ እንደዚህ አይነት ነገሮችን የሚያወጣ አይነት ሰው አይደለም። ስፖንሰር አፈላልጎ ዳኒዬ ወደ 150 ሺህ ብር የሚጠጋ ገንዘብ ለእናቴ ሕክምና ውጭ አድርጓል እና በዚሁ አጋጣሚ በደንብ ላመሰግነው ዳኒዬ በእውነት። ኧረ አይገባም። ሲጀመር እኔ እኮ እንደዚህ አይነት ነገሮችን ለማውራት አልነበረም እዚህ ጋር የጠራው። ልክ ነው ማለት ያው ሁላችንም አንድ ላይ እስከሰራን አይቀር መደጋገፍ፣ እርስ በርስ አለኝታ መሆን ነው ያለብን እና እዚሁ ስራ ላይ ደግሞ ማለት ጊዜያችንን ረጅም ጊዜ የምናሳልፈው አብረን በመሆን ስለሆነም ጭምር ደግሞ ያው ጓደኛም ቤተሰብም ጭምር ሆነናል እና ብዙ ነገር አይተናል። ያንተ እናት ማለት የኔ እናት ናቸው። ብዙ ነገሮችን አብረን ስላሳለፍን ደግሞ ይሄ የሚወራም አይደለም። ስራ ላይ ስንት አይነት ቻሌንጆች በህይወታችን አሁን ድረስ አሉጣ ያሉ ጠባሶቻችን አሉ። ገብተዋል። ግዴታ ጠባሳ ፊት ለፊት ላይ መታየት የለበትም። ውስጣችን ያለ ጠባሳ ብዙ አለ። በዚህ በስራው ጉዳይ የመጣብን አይነት እና እሱን ሁሉ ተቋቁመ እዚህ ደርሰ ከዚህ በላይ የበለጠ ደግሞ እንደምትሆን ተስፋ አደርጋለሁ ዳኒዬ። ያው ሁላችንም ለእኔ እዚህ ቦታ ላይ መድረስ ያው ብዙ ስራዎችን እውነት ነው ሰርተናል። ወደ ቤተሰቦች ብዙ አቀበት ቁልቁለቱን ወጥተናል ወርደናል። እንግዲህ ለዚህም ደግሞ እኔ ብቻዬን ክሬዲቱን ልወስድ አልፈልግም። የዚህ ክሩ አባላት የጎጆ ቲም አባላቶች እንግዲህ ወደ ቤተሰቦች ከሚባለው በላይ ያልተነገረላቸው ያልተዘመረላቸው ጀግኖች ናቸው። እኔ እንጃ ቃላት ያጥረኛል ምን ማለት እንዳለብኝ። ምክንያቱም የማይፈለጥ ድንጋይ እስከ መፍለጡላ ነው የሚደርሱት። ማለት በቃ ነገሮች ተደፋፍነዋል ጨላልመዋል በተባለበት ሰዓት ላይ ድንገት አንደኛው ወንድማችን ወደ ቤተሰቦች ከሆነ ቦታ እንደዚህ አይነት መፍትሄ እኮ ይኖራል፣ እንደዚህ አይነት ፍንጭ አግኝቻለሁ፣ ችግርም እንኳን ቢሆን ማለት ነው መፍትሄ እንደዚህ አይነት መፍትሄ እኮ ይመጣል እያሉ ከብዙ ጉድ አብረን ወጥተናልና እኔ ይህንን ነገር ብቻዬን ልወስድ አልፈልግም። ያው እንግዲህ በዚህ በጎጆ ቲም አባላት መካከል እንግዲህ ብዙ ስራዎችን አቀበት ቁልቁለቱን ወርደን ሰርተናል እና እኔ ብቻውን ክሬዲቱን ልወስድ አይገባም። ውድ ቤተሰቦች እኔም ብቻ ሳይሆን ያው በካሜራ ፊት ለፊት የምታውቁት ያው እኔን ቢሆንም ግን ደግሞ እንደ ዮሴፍ ያሉ ብዙ ወንድሞቻችን እንግዲህ አብረውን ይሰራሉና በጣም የተለያዩ ችግሮችን አጋጥመውናል። እናም እነዚህን ችግሮች ደግሞ ለመወጣት የተለያዩ አይነት ሀሰሎች ነው እንግዲህ ስንወጣ የነበረው። እንዲሁም በቅርቡ ደግሞ ካጋጠሙን ነገሮች መካከል ያው እኔም ወንድሜ ሚኪም እስር ቤት የገባንበት ሞመንት አይረሳም እና ያ ማለት ባላወቅ ነው እኛ ባላደረግነው ነገር ሁለታችንንም እንግዲህ ወንጅለውን ያው እላይታች እያላችሁ ስታስፈቱን ነበረ። እንግዲህ ብዙ ፈተናዎችን ለእኛ ብላችሁ አይታችኋልና ያው በስተመጨረሻም እንግዲህ ስራችሁ ያደረጋችኋቸው ድርጊቶች እንግዲህ ፍሬ አፍርተው አሁን ላይ ለእንትን በቅተናልና እንግዲህ እኔ አሁን ባለንበት ቦታ በጣም ደስተኛ ነኝ። እኔ በጣም ደስተኛ ነኝ ዳኒዬ። ምክንያቱም አሁን ተፈተህ ሳይ በቃ ወታችሁ ሳይ በመፋታታችሁ በጣም ደስተኛ ሆኛለሁ። የልፋታችን ዋጋ ያገኘ ነው እና ያ ነገር ያስደስተኛል ዳኒዬ። አው ልክ ነህ። በጣም ደስ ይላል የኔ መፈታት እኮ። ግን ደግሞ ያው ያለፈውን ነገር ስናስበው ደግሞ ይሄ ቀን ይመጣልን ብለን ደግሞ አናስብም ነበር። እውነት ነው ዳኒዬ፣ ለአንተ ከዚህም በላይ ይገባል። እውነት ምንም ባረግልህ አይደለም እንደዚህ ተሯሩጦ ምንም አረግንልህም አይባልም። ግን በእርግጥ ሰዎቹ በገንዘብ በምን በቃ ያልሄዱበት ያልፈነቀልነው ጉድጓድ የለም፣ ያልገባንበት ጉድጓድ የለም። የሚገርምህ ነገር ማለት ነው። እና በሰው ገንዘብ እያያዙ ከአንዳንድ ነገሮች እሱን ስናስጨርስ በቃ
በዛ በመሀል ደግሞ እናንተ ውስጥ እንዴት ነው ተመችቷችኋል የሚለው ነገር አለ፣ ሀሳብ እሱ አለ። በእውነት የእኛ ልፋት ብቻ ሳይሆን የውድ ቤተሰቦች በእውነቱ በእነሱም ጸሎት ነው። እነሱን ሳላመሰግን ማለፍ አልፈልግም በእውነት። በቃ ይህ ሁሉ ነገር አልፎ እዚህ ደረጃ እንደዚህ ደርሰን እንደዚህ ቁጭ ብለን ማውራታችን በእውነት ያስደስታል። ይሄ ቀን የሚመጣ ራሱ አይመስልም ነበር። እኔ በእውነት ይሄ ቀን ይመጣል ብዬ አስቤ አላውቅም። በቃ እንደዚህ ቁጭ ብለን ከዚህ በኋላ ይህን ሰራውላ እንደዚህ እንሰራለን ብዬ፣ ግን ያው የውድ ቤተሰቦቻችን ጸሎት የእኛም ልፋት የእግዚአብሔርን ፍቃድ ተጨምሮበት እዚህ ደርሰናል ማለት ነው። በእውነት በጣም ልክ ነገር ነው ያልከው። እንግዲህ ውድ ቤተሰቦች ያው በቅርቡ እስር ቤት ገብቼ የነበረበት ኢንሲደንት የሚረሳ አይደለም። ያው ባላደረግኩት ነገር በተቀነባበሩ ወንጀሎች እንግዲህ እኔን ዘብጥያ ለማስጣል እንግዲህ የተለያዩ አይነት ጥረቶች ተደርገው ነበረ። እነዛም ጥረቶች እንግዲህ በዋናነት የእናንተ ጸሎት ነበረ። ከዛ ሲቀጥል ደግሞ ውድ ቤተሰቦች የእውነት አምላክ ፈርዶ ለዚህ ቦታ በቅቻለሁኝና ከዛም በመቀጠል ደግሞ እንግዲህ ሁሉንም ስራ ሲሰሩ የነበሩት ወንድሜ በረከትና ወንድሜ ዮሴፍ አንድ ላይ በመሆን ነበረ። እኔ እንጃ እኔ ምን ብዬ ማመስገን እንዳለብኝ ቃላት ያጥረኛል። ያው ወንድሜ በረከትም የተለያዩ ስራዎችን እንግዲህ ከኋላ ሆኖ እየሰራ ነው የሚገኘው። አሁንም ቢሆን አላረፈም። ምክንያቱም አሁን ዳንዬ አንተ ስለመጣህ እኔ ከኋላ ሁኜ ልስራና ያው ያሉትን ነገሮች እንግዲህ ወደ ካሜራ ፊት መምጣት ካስፈለገ እኔ እመጣለሁ። ግን ከኋላ ላይ እንግዲህ ያሉትን ነገሮች እኔ አብሬ ስራዎችን ልስራ፣ እንደዚህ ይሻለኛልም ስላለም ጭምር ነው ከካሜራ ጀርባ ያደረግነውና ውድ ቤተሰቦች አሁን ላይ ያለንበትና እየሄድንበት ያለው መንገድ እንግዲህ ስራዎችን ኬዞችን ተከፋፍሉ የመያዝና ለችግሮች ለተቸገሩ ሰዎች የመድረስ ነው። አሁን ላይ እኔም ያለብኝን ኬዝ እንግዲህ ወደ ማጠናቀቁ ወደ ማገባደዱ እየሄድኩኝ ያለሁበት ሁኔታ ነው እየተፈጠረ ያለው። ያው ወንጀለኛ የሆነ ሰው እንግዲህ መቀጣት አለበት። ማንም ይሁን አይደለም ጓደኛ ይሁን የስጋ ዝምድና ያለን ሰዎችም እንግዲህ መቀጣት አለበት። ሌላ ሰው አይደለም ውድ ቤተሰቦች። እናቴ ብታጠፋ እውነት መንገድ ስላለባት መቀጣት ያለባትን ቅጣት ትቀጣ ነበረ። ይህን ያልኩት ከምሳሌ አንጻር ነው ውድ ቤተሰቦች። ምክንያቱም አንድ ሰው ወንጀል ሰርቶ የትም ሊያመልጥ አይችልም። ሰዎችን በድሎ የትም ሊያመልጥ አይችልም። ከዚህ በፊት ለተቸገሩ ሰዎች ስንደርስ ይህንን ነው እያደረገን የነበረው። አሁን ላይ ይሄ ጉዳይ እልባት እስኪያገኝ ድረስ ደግሞ እንደማንተኛ ይህንንም ስራ ደግሞ ከግብ እንደምናደርሰውም ያው የምታውቁት ነገርም ስለሆነ ነው በግልጽ እያብራራሁት ያልሆንኩት። ውድ ቤተሰቦች እንግዲህ ያው በእነዚህ ስራዎቻችን እንግዲህ ብዙ የክሩ አባላቶች እንዳሉ ይታወቃል። ያው ከተለያዩ የክሩ አባላቶቻችን ጋር በመሆን እንግዲህ በዚህ በአዲስ ፕላስ ቻናላችን እንግዲህ የተለያዩ ስራዎችን ለእናንተ የምናቀርብ ነው የሚሆነው። የተለያዩ ጉዳዮችን ከተለያዩ አባሎቻችን ጋር አንድ ላይ ሆነን ነው የምንሰራው። ይህን አዲስ ፕላስ ቻናል ቤተሰቦቻችን ደግሞ ይህንን ቻናላችንን ላይክ፣ ሰብስክራይብ በማድረግ እንግዲህ እየተቀላቀላችሁ ቤተሰብ ሁኑ። ያሉትን ችግሮቻችንን እንግዲህ አብረን እንፈታለን። ያው አብረን ያልኩበት ምክንያት ውድ ቤተሰቦች የእናንተ ድርሻ እዚህ ጋር የአንበሳውን ቦታ ስለሚወስድም ጭምር ነው እንደዚህ እያልኩኝ ያለሁት። ስለዚህ ውድ ቤተሰቦች ይህንን ቻናላችንን ለሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት ላይ ሀሳቦቻችሁን እያስቀመጣችሁ ከኛ ጋር አብራችሁ እንደሆናችሁ እንግዲህ አሳውቁን ውድ ቤተሰቦች። ያው አንዳንድ ስራዎችን ለእናንተ ይዘን ወደ ካሜራችን እንመጣለን። ሀሳብ አስተያየቶቻችን እንዳልኳችሁ እንግዲህ ኮሜንት ላይ ያስቀምጡልን ውድ ቤተሰቦች። እንግዲህ በአዲስ ስራ እስከምንገናኝ ቸር ቆዩ።